ሰብስክራይብ በማድረግ 5 ደቂቃችን ጀምሯል። የዕለቱን ትኩስ ዜናዎች እነሆ። የቴዲ አፍሮ ኢትዮሪካ አልበምና የታሪክ ማህደሩ። ከ9 ዓመታት ረጅም ጥበቃ በኋላ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን 18 ዜማዎችን የያዘ አዲስ አልበም ትናንት ሚያዝያ 8 ቀን 2018 ዓ.ም ለህዝብ አድርሷል። አልበሙ በተለቀቀባቸው የመጀመሪያ ደቂቃዎች ውስጥ 114,000 ሰዎች በቀጥታ ስርጭት በመከታተል በኢትዮጵያ የዲጂታል ሚዲያ ታሪክ አዲስ ሪከርድ ያስመዘገበ ሲሆን በተለይም ጀንበር የተሰኘው ስራው በ2 ሰዓታት ውስጥ ብቻ ከ1.1 ሚሊዮን በላይ እይታዎችን በማግኘት ከፍተኛ መነቃቃትን ፈጥሯል። አርቲስቱ በአልበሙ መግቢያ ላይ ባስተላለፈው መልእክት ስራው በማንኛውም ምክንያት ግፍ ለደረሰባቸው ለተገደሉና ከቀያቸው ለተፈናቀሉ ንጹሐን ኢትዮጵያውያን መታሰቢያ እንዲሆን መመኘቱንም ገልጿል። ይህም አልበሙ ከሙዚቃዊ ይዘቱ ባለፈ ማህበራዊና ስነ ልቦናዊ ፋይዳው የጎላ እንዲሆን አድርጎታል። የጠቅላይ ሚኒስትር አብይ አህመድ ወቅታዊ ምላሽ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን ዝዋይ ዱግዳ ወረዳ ተገኝተው የአሰላ የንፋስ ኃይል ማመንጫ ፕሮጀክትን መርቀዋል። በዚህ የምረቃ ስነ ስርዓት ላይ ባደረጉት ንግግር በአሁኑ ወቅት በመንግስታቸው ላይ የሚነሱ የተለያዩ ፖለቲካዊ አጀንዳዎችንና ጫናዎችን የንፋስ ያህል እንኳን ኃይል የሌላቸው ሲሉ አጣጥለዋቸዋል። ጠቅላይ ሚኒስትሩ አክለውም የመንግስታቸውና የብልጽግና ጉዞ በብዙ መስዋዕትነትና በደም መሰረት ላይ የቆመ በመሆኑ ምንም አይነት ውስጣዊም ሆነ ውጫዊ ተጽዕኖ ሊያናውጠው እንደማይችል በልበ ሙሉነት ተናግረዋል። ይህ ንግግራቸው መንግስት የገጠሙትን ዘርፈ ብዙ ፈተናዎች እንደ ቀላል እንደሚመለከታቸውና የጀመረውን የልማት መስመር ለማስቀጠል ያለውን ጽኑ አቋም የሚያንጸባርቅ እንደሆነ ተናግረዋል። የእስራኤልና ሶማሊላንድ አዲስ ዲፕሎማሲያዊ ግንኙነት። እስራኤል ሶማሊላንድን እንደ ገለልተኛ ሀገር እውቅና መስጠቷን ተከትሎ አምባሳደር ሚካኤል ሎተምን በይፋ የመጀመሪያው አምባሳደር አድርጋ መሾሟ በቀጠናው አዲስ ጂኦፖለቲካዊ ንዝረት ፈጥሯል። ይህ ሹመት እስራኤል በቀይ ባህርና በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ በተለይም የሁቲ አማጽያን በባህር ትራንስፖርት ላይ የሚሰነዝሩትን ጥቃት ለመቆጣጠር ትልቅ ስልታዊ ፋይዳ እንዳለው ተንትኗል። ሆኖም የሞቃዲሾ የሶማሊያ ፌዴራላዊ መንግስት ውሳኔውን የሀገሪቱን ሉዓላዊነትና የግዛት አንድነት የሚጥስ ነው በሚል በከፍተኛ ሁኔታ ኮንነውታል። ይህም በቀጠናው ያሉ እንደ ግብፅና ቱርክ ያሉ ኃይሎች እንዲሁም የአፍሪካ ህብረት ጉዳዩን በንቃት እንዲከታተሉት አድርጓል። የአሜሪካ ሴኔት በእስራኤል የጦር መሳሪያ ሽያጭ ላይ የሰጠው ውሳኔ። በአሜሪካ ሴኔት ውስጥ ሴኔተር በርኒ ሳንደርስ አሜሪካ ለእስራኤል የምታደርገው የጦር መሳሪያና የቡልዶዘር ሽያጭ እንዲቆም ያቀረቡት የውሳኔ ሀሳብ ድምፅ ተሰጥቶበት ውድቅ ሆኗል። ምንም እንኳን 75 በመቶ የሚሆኑ የዲሞክራቲክ ፓርቲ ተወካዮች ድጋፋቸውን ቢሰጡም በሪፐብሊካኖችና በተወሰኑ ዲሞክራቶች ተቃውሞ የውሳኔ ሀሳቡ ሳይሳካ ቀርቷል። ሴናተር ሳንደርስ በክርክራቸው ወቅት 60 በመቶ የሚሆነው የአሜሪካ ህዝብ ከእጅ ወደ አፍ በሆነ ኑሮ በሚፈተንበትና ሀገሪቱ $37 ትሪሊዮን ዕዳ ባለባት ወቅት የታክስ ከፋዩ ገንዘብ ለእስራኤል ጦርነት መዋል የለበትም የሚል ጠንካራ ሙግት አቅርበው ነበር። የሆርሙዝ ሰርጥ ውጥረትና የኢራን አሜሪካ ጊዜያዊ ስምምነት። በሆርሙዝ ሰርጥ ላይ ያለው ወታደራዊ ውጥረት የቀጠለ ሲሆን አሜሪካ በጣለችው እገዳ ምክንያት ባለፉት 48 ሰዓታት ውስጥ ብቻ 13 መርከቦች በአሜሪካ ጦር ተገደው ወደ መጡበት እንዲመለሱ ተደርጓል። የአሜሪካ ጦር እገዳውን ጥሶ ለማለፍ የሚሞክር ማንኛውም መርከብ በኮማንዶ ኃይል ቁጥጥር ስር እንደሚውል አስጠንቅቋል። ይሁን እንጂ ሁለቱ ሀገራት ወደ ለየለት ጦርነት ከመግባት ይልቅ ውጥረቱን የሚያረግብ ጊዜያዊ ስምምነት ላይ መድረሳቸው ተሰምቷል። በዚህም መሰረት ኢራን የታገዱባት $ቢሊዮን እንዲለቀቁላት፣ በምላሹ ደግሞ በሰርጡ በኩል የንግድ መርከቦች ያለምንም እንቅፋት እንዲያልፉ የሚያስችል ስልታዊ መግባባት ላይ ለመድረስ ጥረት እየተደረገ ነው። የዛሬው ትኩስ ዜናችን ይህንን ይመስላል። ዘወትር የምንለቃቸው ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።